እጅት የባቄላ ወፍጮ ነው ዝም ብሎ አምስቱ ስለሚፈልጋት እኮ ነው ከፋለ ይከፋል የደሜ ደግሞ እንደው ሰው አታምንም ሲጀመር ቶ እንደው ማን ሲጀመር እኛ አይደል ምንድነው ከፋለ ልዝር ምንድነው አተለየ አለከፋለ እንዲሁ በጧቱ ገትሮን ቀረኮ ያ ዝም ብሎ ዋዘኛ ነው ዝም ብሎ ዋዘኛ አይውልህ ዋዘኛም ደህና ናችሁ ደህና ነን እንዲሁ ግን እንዲህ ስንበት እንዲሁ ከፋለ እንዲሁ ያን ሁላ ረስተን አሁንማ ተራራቅን እኮ እግዚአብሔር ይመስገን ነው አንተም እቺን ጎጆ ለማቃናት ነው እኔም ጎጆን ለማቃናት አንዲ በዚህ ስንሮሯት አልገናኛልን ለዳም ተመዷል ምን እንደለቅሶኛ የሱን ስንቅና እንዲሁ ተሽሎታል ሊሆን እሱ ሰው አሁን ደህና ላይ ነው ደግሞ ደህና ነው እንዴት ያለው ልጅ መለከፍ ግም ነው ሙት ጤናን ይስጥ ተከፋለ ኋላስ መያዝ ግም ነው ሙት እንደሆነ ሰውዬ በማለዳ ገትሮን ሲቀር ተይዶ ቢልልኝ እኮ ሙት አንተ እንዲው ዝም ብሎ ዋዘኛ ዝም ብሎ ያዘው ለቀቀው ዋዘኛ ዝም ብሎ ዋዘኛ እንጂ ምን ተሻለኝ አደረ አስረፍዴ ነው አትከፋላችሁ ዛሬ መስገን እንዴት አደር ደህና ነኝ እንዴት ናችሁ ያልታሰበው ሲመጣ ዛሬ መስገን ምንድነው በጧት ወይ ደህና ነኝ እሷው ጠፍቶኝ ቤት የማን ቤት ጠፍቶ ምን ጠፍቶ ነው ምን ያያስንሽው ይኸውልህ እኮ ሙትለ እዚህ መንደር አይኖርም እኮ እንዲሁ ቤት ታጉረቶ ላይ አለ እኮ እንዴት አንተ አያስንሽው ቤቱ ነው እንጂ ቆይ ስንሽው ማን ነው ግን ስንሽው ጉንዳለ እንዳይጎለጠጠ ስንሽው ማን አልከኝ ስንሽው አራገው የሚባል ሰው ስንሽው አራገው ሁለት ናቸው አንደኛው ከስንሽው ከፋለን አንደኛው ስንሽው አራገው በዚህ በኩል በቀደም ለቴዳ ነው አዎ ለማ ከፋለን አሳዩ እንጂ አይለ አንተ ረፍ እንዴ አትዝም ብለህ እንትና ትበለ በደና ነው ወይ በደና ነው እንደው ምን ያደርግ ብለህ ነው በዚህ ሰዓት ሰው ይልከውስ በዚህ ሰዓት አይታመንም በደህና ነው አይደለም የሚለው አጣርተን ነው የምናሳጅህ ልሙትልህ እንደው በደህና ነው እንቆ ምን ያደርግ ብለህ ነው ደግሞ አንተ እንደው እንዲያ ተሆነ እንግዲህ ያዚያ ማዱ ያለው ትልቁ ቤት ይታያል እዚህ አርጎ የለም እዛ ላይ ያለው ኧረ ከፈለ እሱ መንገድ የደም እሱ እኮ መንገዱ ነው እና በዚህ በመንደሮቹ መሃል በዚህኛው መንደሮች መሃል ያቋርጣል እኮ በዚህኛው በመንደሮቹ መሃል ቢያቋርጥ ይደርሳል ተሏን ዙረ ያኛው ትልቁ ቤት አይታየም ትልቁ ቤት አዎ በዛ ነው የድሚያው ያለሽ ዋት አንተ የት ይባላል በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አትይ ሰላም ይበትሪር የደሚ እኔ ተውማ በወዲያ በኩል ይውስኪ መንፈስ ሆኗል የልጅ መንፈስ ሆኗል አንተ መንፈስ ሆኗል መሰለኝ ደሚ ከፋለ እዚህ ላይ ነበር እኮ እናቴ ድረሽ እናቴ ማን ነው ምን ዞረኝ እግሬን ነካኝ ልሙት ለእግሬን እኔ አይደለሁ እግሬን የነካው እስቲ ሙት በለኝ ቀልቤ ገባ አስደንግጥከኝ እኮ ቀልቤ ገባ እንጂ አረሱ የነካኝ አንተ አልነካኝም እንዴ ሲሽከረከረኝ አይቼዋለሁ ሲሽከረከረኝ አሁን አይተዋል ወይኔ ተበለው ተለከፍኩኝ አንተ እዚሁ አርካይ ስር ቁጭ ብለን ነው እንክላ መንፈስ ነው እኔ አርሁል መንፈስ አንድ እየተጓዝን ጠብቀው አንድ በዚህ ንድ አንተ ወደሱ ዙር ረዳ እስቲ ቆይ እናት ጎትተኝማ ክላምልከኝ ምን ልትቆጥበኝ ደግሞ አንተ ተንዲር ያራፈልኩ ነው አፈር ያብለህ እንድንድ እስቲ አውቅ እንደውም ያን ከመጣም ያን እንደውም አላምነውም እኮ ክላም አንተ ወደሩ ዛሬ ሆነ ነገርማ ሆኛለሁ ሰውነቴ ሁላ እኮ ነው ራደ ልሙት ሰውነቴ ሁላ ልበቴ ነው ቀጭ የሚል እኮ ሞዳ ከፋለ ሞራችሁ ነው ሰላም ደህና ነን እንዴት አደር የት ናችሁ ከተቀጣጣንበት ቦታ የሌላችሁ አንተ ምን እስካሁን የምትረፍድ ምን ነው እኛ በጧት አረፈድህ እኮ አንተ እናንተ ደግሞ ምን ያወቃችሁት መንገዱ ላይ ተብራሽቶ ጭቃ በጭቃው ነው እስኪ ግሬን እንዴ ገጠር ተቀመጠ ምን ሆኖ እንግዲህ ገጠር መቀመጫው ጭቃውን አብኩተ አይ ቶማ ይደም የኛ ሰፈር እኮ ተበላሽ መንገዱ ሁላ እንዴ ዝም ብሎ እኮ ነው ጋዘኛ ነው በማለዳ ተነስታት ምን ቀጠሮ አታከብርም አንተም ሙት እኔማ ምን ቁርስ ምናምን ልበል ብዬ ነው እንጂ ምን እንደው ምን እንደልቅሶኛ በሳምንት አንድ ጊዜ ነው ተቀጣጥረን የምንገናኝ እንደው ቀጠሮ አክብሮ በማለዳውን በማለዳው ሄደን እሱ እህሉን ምኑን ብሎ ነው አፉ ላይ ጣል አድርጎ ነው ነው ብቻችን ናችሁ ወጣ አሁን እንድማ ባንተ እኮ ነው እንድ አሁን ሲጀመር ደንግጣችኋል ሙናችሁ እንደዚህ ነው አይደለም ቆይ የተናጃችሁ ሰው አለ ተናግራችሁ ማን ነው የሚናገረን ደግሞ ማን ነው ጋር ቢልልኝ የምትናገረው ነገር ታለ ዝም ብለህ ተናገር ነው እንደዚህ ከቀልባችሁ እኮ አይደለም በለ እንድማ አይደለኝ ለሞተለ ጥሩ አይደለም አትከፋለ አትተምታተል በዚህ ነው
እንደ ናማ በዚህ አሁን በዚህ እንደ መጣል እና አይደለም ረስቼው ነው ነገር ሲገባህ ዝም እና ሰዎች በጤናችሁ አይመስለኝም። አሁን እንበል ወደ ተጣጣን ነው ሞተ ለቢልልን ደህና ነን እንጂ በማለዳው ብለን የዛችን የእንተንን ውሃውን ምኑን እንላለን ብዬ ነበር ዝምላለ አሁን የእንተን ጠላ እኮ አልቆ ነው የሚሆነው ሞት ከፋይ አንተ ደግሞ ከብት ደብልቀ በማለዳ ጠላ ቁጥ ያለብህ እኮ የደም ተው እንጂ አዲያር መስገድ የታደርሻ ናስቲ ተመልስ ቆይ አያት ከፋይ ይቺ እኮ ናት እኛ ቀ መጣች የተባለች ይቺ ናት ያው በምን ጊዜው አውቆት ነው ሙት ይቺ እኮ ናት አያት አይደለም መቼ አይታት ነው በለቃት መቼ አይታት ነው ምን ሁሌ ካንተ ጋር ነው የምትሞል ይብልልኝ እንደው አለች ዋ ድምጧ ከፋይ ሞት ደህና አደራችሁ ስትል ልቤን ዝም ብላ ቀኑ ሶስት ያደረገችው አንተ ምን ቤት ነው ምን ቤት እና አደራችሁ ስትል እንግዲህ እናንተ እንዳቅጣሉ ዋ እናንተ እኮ ሰልጅት የምታውቁት ነገር የለም እንዴት ወ አትጀምረው ልንገርህ የደሜ እኔ ማለት ነው ቤቷ ሂጄ ቤቷን ሁላ ይቺ ተከትዬ ስመጣ አሁን ቀጠለስቲ እኔ ደግሞ የማን ልጃት ብዬ ነበረ አሁን አንድ የሆነ ሰው ይነግረኛል እንደው ከተማ ሂዳ እንዳልሆነ ብልሽሽት ትላል የመጣ እስቲ ሙት በለኝ ሙት ራ ዝም ብሎ ነው ያለም እንዴት የደሜ ደግሞ እኔ ተው ዝም ብለህ አሁን ሳይዛ ያወራም ተው የደሜ ደግሞ ሰው አታምን አሁን ሴት ልጅ ከተማ ሄዶ እንደው ሞት እንዴት ነው አሁን አይታት አሁን የከጀለ ምን ማለት ነው ደግሞ ተወደድኳት አሁን ባያት ቅድም ባያት ምን የምትደነፋ ምን ነው አንተ ያለሽ ይኸው ከፋለ አይ ወድጃታለሁ እንግዲህ ሀላስ ተሶሰው ማለት አንተ ብቻ ለምትከጅል ምን ይሆን ነው እስከፋለ አሁን እንደዚህ የምትዘል እንደው ሳንተ መች ተገርዛል ይሄ ምስጥር አላከና ሞት ለያደ ማዝልጫ ነው ማሳጀሙት እና በተሰይ ያልተገርዛ እንዴስ አንተ እንደሚያረግህ ያስማታም ይዟል ያስማታም ይዟል ዙራ አንተ ማጠቅመን በሉ ከፋለ አሁን ሚስጥር አጥወጣጡ እንደው አንተ በሽመል ነው መቀረድ አንተ ከሆነ ነው የተናገርኳችሁ ምንም እንትን ማትል ሰው ነው ከፋለ ሙት አንተ የወንድም ምቀኛ ነው አንተ የደሜ እናንተ አትጣጣ ምን አይነት አይደለም እኮ አንተ ነካክተህ እኮ ነው የደመረ ሲበሳጨኝ እንደዛ ነኝ እኔ የሚነካው አንተ እኮ አልተገረዝክም ብለህ ያበላሽው ነገር ኧረ ከፋለ እኔ ለማን ተናገርኩ በቃ ትጣሉ እናንተ እኔ እየነገርኳችሁ ለልጅት የባቄላ ወፍጮ ነው እንደው እሱ ስለሚፈልጋት እኮ ነው ከፋለ የደሜ ደግሞ እንደው ሰው አታምንም ሲጀመር ቶ እንደው ማን ሲጀመር እኛ አይደል ምንድነው ከፋለ ለምን ምንድነው አትሄደኝ አረ ከፋለ ከፋለ አራውለው ነው ምንድነው ማን ነው በት ነው ምንድነው የታል አይቷል ራሱ ነው እንደመብረቅ ነው የፈለቀብኝ ዲብሪች የሚል ነገር አቤት ሞራችሁ ነው አቤት ኧረ እኔ እንጃ ትልቅ ሰዎች እኮ ናችሁ ምን ህጣን ይመስል አሁን ሄዶ ነጅቷል ምንድነው የሚል ነገር አለ ምን ሽምላሊት ይፈረድ ምን ያደ እኛና ለአንተ ብቻ እኮ ነው የሚጠጊ ነው እኔ ዛሬ ወደ ቤት ልገባ ነው እሙት ደህና ዋል እሙት ራፈር ብላ ለማንተ ነው ፈርቻለሁ እሙት ና ብቻ አረና ይጣረራል እንዴ በዛፉ ስር በምን ሲያገኝታል የደሜ ሞራችሁ ቆይ ነገሩኝ እስኪ አሁን አንተ ታይቷል አልታይቶ ምንድነው ታየኝ በዚህ ሄዶ አላጅ መከደ ሽምላሊት ነካችሁ ምንድነው የለም እንዴ ግፍትርትር አይገለጥልም ለሱ እሙት ሞራችሁ ነው አይገለጥም የደሜ ይሄ ሰው አይነ ስጉር ሆና ለምሳሌ ይሄን የሚያክል ነገር እንዴ እንደምትቆረ ቡግግግ እኔ ደግሞ ትልቅ ሰው መስላችሁኝ እኔም ከእናንተ ጋር መቆሜ በሉ ደህና ዋሉ አይ ዝም ብሎ ቢልልኝ ነው ዛሬ ያስፈላል እሱ ነው እንደውም ያስለከፈን እኮ ዛፍ ስራ አስቀምጦ ቀርቡ ይገፈፍ በማለዳ ጀምሮ እንኳንም ሄደልን ያውቅብን ነበር ከፋለ ሙት ከልቤ እንግዲህ እስቲ ዛ ጸሎት እናስደርግ የቄስ ተማሪዎች ናቸው ውስጣች አሉ እነሱ ያጠሎት እናስደርግ ነው